ግን ለምን? ይህ ቪዲዮ ስሜትህን ሊነካ ይችላል፣ ምናልባትም ሊያስቆጣህ ይችላል። ነገር ግን ዛሬ እውነቱን ካልነገርኩህ ነገም በምትጠላው ድህነት ውስጥ መኖርህን ትቀጥላለህ። ድሃ የሆንከው እድል ስለሌለህ አይደለም፣ ወይም መንግስት ስላልረዳህ አይደለም። ድሃ ሆነህ የቀረኸው በሰንሰለት የታሰረ አስተሳሰብ ስላለህ ነው። አብዛኛው ሰው ድህነት የገንዘብ እጥረት ይመስለዋል፣ ግን አይደለም። ድህነት የጭንቅላት በሽታ ነው። በዚህ ቪዲዮ ለምን እስካሁን ድሃ ሆነህ እንደቀረህ ሶስቱን መራራ እውነቶችና በታሪክ ውስጥ ድሆችና ሀብታሞችን የለየውን ሚስጥር እነግርሃለሁ። ለመለወጥ ዝግጁ ካልሆንክ አሁኑኑ ቪዲዮውን ዝጋው። ዝግጁ ከሆንክ ደግሞ ሰብስክራይብ በማድረግ ቤተሰብ ሁን። እንኳን ወደ ልዕቀት ቻናል በሰላም መጣችሁ። ዛሬ የምናወራው ስለ ፖለቲካ ወይም ስለ ኢኮኖሚ ትንተና አይደለም። የምናወራው ስለ አንተ ነው። ብዙዎቻችን ለምን አልበለጸኩም ብለን እንጠይቃለን። መልሱ ያለው ግን በኪሳችን ሳይሆን በውሳኔያችን ነው። በዛሬ ቪዲዮ የምናያቸው ነጥቦች ከታሪክ ተነስተን ለምን አንዳንዶች ከምንም ተነስተው የናጠጡ ሀብታሞች ሆኑ፣ ሶስቱ የድህነት ወጥመዶችና ከዚያ ዙሪት መውጫ መንገዶች እናያለን። ታሪክን ወደ ኋላ ዞር ብለን ብናይ ድህነት ሁልጊዜም ከጥገኝነት ጋር የተያያዘ ነው። በጥንቱ የሮማ ኢምፓየርም ይሁን በፊውዳሉ ስርዓት ድሃው ማህበረሰብ የዕለት ጉርሱን ብቻ እንዲያስብ ይደረግ ነበር። ለምን ቢባል ምክንያቱም ነገን የሚያስብ ሰው ነፃ መውጣቱ ስለማይቀር። የባቢሎን ባለጸጋ ታሪክ እናስታውስ። በጥንቷ ባቢሎን ድሃ የነበሩ ሰዎች ሀብታሙ አርካድን እንዲህ ብለው ጠየቁት፣ ለምን አንተ ብቻ በለጸግ? እኛስ አብረን አይደል ያደግነው? አርካድም እንዲህ አላቸው፣ እናንተ ስትማሩ እኔም እማር ነበር። እናንተ ስትዝናኑ እኔ ግን ጥሪቴን እንዴት እንደማሳድግን ለማመር ነበር። ታሪክ የሚያስተምረን ድህነት የሚጀምረው የዛሬን ብቻ ብላ በሚል ስሜታዊ ሲሆን፣ ሀብታምነት የሚጀምረው ደግሞ ለነገ ዝራ በሚል ስነስርዓት ወይም ዲስፕሊን ውስጥ ነው። እስኪ ወደ ዋናው ነጥብ እንግባ። ድሃ ሆነው የቀሩባቸው ሶስት ምክንያቶች። አንደኛ፣ የጊዜ አጠቃቀም ዝገት፣ ትሬዲንግ ታይም ፎር ጋርቤጅ። ድሃ ሰው ጊዜውን በገንዘብ ይሸጣል። ከዛም የተረፈውን ጊዜ በማይጠቅም መዝናኛ ወይም በሶሻል ሚዲያና በወሬ ያባክናል። ሀብታም ግን ጊዜውን ሲስተም ለመገንባት ይጠቀምበታል። አንተ በቀን 5 ሰዓት ቲክቶክ ላይ እያየህ ድሃ ነኝ ብለህ አታማር። ጊዜ ወርቅ ብቻ ሳይሆን የማንነት መገለጫ ነው። በተለይም በወጣትነት ዘመን የሚባክን ጊዜ የወደፊት ህይወትን የመወሰን እድሉ ከፍተኛ ነው። ሁለተኛ፣ የሸማችነት አባዜ ዘ ኮንሱመር ማይንድሴት። ገቢ ሲጨምር ወጪ አብሮ ያድጋል። ገና 10 ሺህ ብር ሲገባልህ 15 ሺህ ብር የሚያወጣ ስልክ ለመግዛት የምትሮጥ ከሆነ አንተ የድህነት በር ከፋች ዘበኛ ነህ። ሀብታሞች መጀመሪያ ኢንቨስት ያደርጋሉ፣ ከትርፋቸው ሪኢንቨስት ማድረግና መዝናናትን ያዘወትራሉ። ድሃው ግን ለመታየትና ለመዝናናት ይበደራል። የሚፈጠረው ትልቁ ልዩነትም እዚህ ጋር ነው። ሶስተኛ፣ ሁሉንም አውቃለሁ ባይነት ዘ ኢጎ ትራፕ። ድሃ ሰው ስለ ሁሉም ነገር ያውቃል፣ ስለ ኳስ፣ ስለ ፖለቲካ፣ ስለ ጎረቤት፣ ስለ ዝነኞች ወዘተ። ግን ስለ ገንዘብ አያያዝ አያውቅም። ለመማር ፈቃደኛ ለመሆን ትልቁ የድህነት መቆለፊያ ነው። ሀብታም በመጀመሪያ በአንድ ነገር ላይ ብቻ ስፔሻላይዝድ ያደርጋል። እንግዲህ መራራው እውነት ይሄ ነው። ድህነት የእርግማን ውጤት ሳይሆን የልምድ ውጤት ነው። ዛሬ የምታደርጋቸው ትንንሽ ስህተቶች ነገ ትልቅ ስቃይ ይሆኑብሃል። ግን ደግሞ መልካሙ ዜና ዛሬውኑ መቀየር ትችላለህ። የዛሬው ውሳኔ ይሁን። ይህ ቪዲዮ ዓላማህን ካነቃቃው ለወደፊቱ ተመሳሳይ ይዘቶች እንዲደርሱህ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁን። ከላይ ከጠቀስኳቸው 3 ምክንያቶች ውስጥ አንተን ይዞህ የቆየው የትኛው ነው? ኮሜንት ላይ ጻፍልኝ። መፍትሄውን አብረን እንፈልጋለን። ዛሬ ቢያንስ አንድ የማትረባ ልማድን፣ ለምሳሌ ፊልም ማየትን ትተህ ስለ ገንዘብ የሚያስተምር መጽሐፍ ማንበብ ጀምር። ይሄ መራራ እውነት የሚያስፈልገው ጓደኛ ካለህ ላክለት። ድህነት ምርጫ ካልሆነ ለውጥን ከራስህ ጀምር። በሚቀጥለው ቪዲዮ እስከምንገናኝ አስተሳሰባችሁን አሳድጋችሁ በልዕቀት ቆዩን።